Document authentication part 2 እንግዲህ ባለፈው የዶክመንት አውተንቲኬሽን በተመለከተ ፓርት 1 ቪዲዮ ሰርቻላችሁ ነበረ። ከዚሁ ከታች ኔክስት የሚለውን ተጭናችሁ ማየት ትችላላችሁ። ዛሬ ፓርት 2 ላይ ደርሰናል። እንግዲህ ባለፈው በፓርት 1 ለመጀመሪያ ጊዜ አውተንቲኬት ስታደርጉ ከተማራችሁበት ዲፕሎማ ወይም ዲግሪ ከተማራችሁበት ተቋም የሬጅስትራልና የዲኑ ፊርማ ያለበትና ሬጅስትራል ማህተም ያለበት ከጀርባው አውተንቲኬት ተደርጎ ምናልባት የግል ከሆነ የመንግስት ዩኒቨርሲቲ ወይም ኮሌጅ ከሆነ እዚህ ላይ ስኪፕ ያደርግና ወደሚቀጥለው ስቴፕ አሁን ዛሬ ወደ መናገረው ስቴፕ ይቀጥላል። ነገር ግን ከግል የተማራችሁ ሰዎች ከክልል ማለትም አማራ ክልል የተማራችሁ ባህር ዳር፣ ኦሮሚያ ክልል የተማራችሁ በኦሮሚያ ትምህርት ቢሮ፣ የሐረር የተማራችሁ እንደዚሁ ድሬዳዋ፣ አዲስ አበባ የተማራችሁ በየከተማ አስተዳደሮቹ የግል የቲቪቲ ኢንተርፕራይዝ የሚባለው የክልል ተቋም ላይ ሄዳችሁ ድጋሚ ታረጋግጣላችሁ ብለን ነበር ያቆምነው። ከዛ ቀጥሎ ፓርት 2 ዛሬ ከዚህ ይቀጥላል። ከዚህ በኋላ እንግዲህ ይሄን ካደረጋችሁ በኋላ ወደ ዛሬው ስንመጣ ዛሬ ፎከስ የምናደርገው ፓርት 2 ላይ የሚያጋጥማችሁ የኢቲኤ ወይም ደግሞ የኢትዮጵያን ትሬኒንግ አውቶሪቲ የሚባለው ተቋም ላይ ነው አውተንቲኬት የምታደርጉት። እዚህ ተቋም ጋር ስትገቡ እንዴት ነው አፕላይ የምታደርጉት፣ መስፈርቶችስ ምንድናቸው የሚሉትን ይሆናል ዛሬ ፕራይመሪሊ ፎከስ የምናደርገው። መጀመሪያ ሪኳየርመንትስን ፈጠን ብዬ ለመናገር ሞክራለሁ። እንደታወቀው የቪዲዮ ረዘም ስለሚል ኮፒ ሼር እያደረጋችሁ አጋሯቸው። ብዙ ሰዎች ሰፈር የሚያደርጉበት ኬስ ስለሆነ እናንተ እንኳን ማይጠቅማችሁ ከሆነ ለሌላ ሰው ሼር ብታረጉት እኔንም ታበረታታላችኋለሁ፣ ያን ሰው በእርግጠኝነት ያመሰግናችኋል። ሪኳየርመንትስ ፈጠን ለማለት ሞክራለሁ። ኢቲኤ ጋር ስትሄዱ እንግዲህ ምንድነው ሪኳየርመንቱ የሚለውን እንጀምርና ፕሮሰሱን ደግሞ እንቀጥላለን። አንደኛ ሪኳየርመንት በጀርባው ላይ እንግዲህ ይዛችሁት የምትሄዱት ዶክሜንት በጀርባው ላይ የኮሌጁ ኃላፊና ሬጅስትራል ፊርማና ማህተም ያለበት ኦሪጂናል ዲግሪ እና ኦሪጂናል ስቱደንት ኮፒ ማለት ነው። አንደኛ ይሄ ሪኳየርመንት ነው፣ ባለፈውም ነግራችኋለሁ። ሁለተኛ ዲግሪውን ለመማር በመግቢያነት የተያዘ ኦሪጂናል ዲፕሎማ ወይም የ12ኛ ክፍል ማጠናቀቂያ ሰርቲፊኬት ያስፈልጋቸዋል። ሶስተኛ ሪኳየርመንት ዲግሪውን ለመማር በመግቢያነት የተያዘው የ12ኛ ክፍል ሰርቲፊኬት ከሆነ በሀገር አቀፍ የትምህርት ምዘናና ፈተናዎች ኤጀንሲ ትክክለኛነቱ የተረጋገጠ ወይም ደግሞ ኦንላይን ገብታችሁ በሀገር አቀፍ ምዘናና ፈተናዎች ኤጀንሲ ዌብሳይት ላይ ገብታችሁ ኮዳችሁን ስታስገቡ የሚወጣ መሆን አለበት። አራተኛ ዲግሪያችሁን ለመማር በመግቢያነት የያዛችሁት ወይም ዲፕሎማ ከሆነ ዲፕሎማው በተገኘበት ክልል ባለፈው እንደነገርኳችሁ የቴክኒክና ሙያ ኤጀንሲ ወይም አንዳንድ ቦታዎች ላይ ደግሞ የዞን ወይም የክፍለ ከተማ መስተዳድር የስራና ስልጠና ቢሮ ትክክለኛነቱ የተረጋገጠ እንዲሁም ደረጃ 4 ሲኦሲ ብቃት ማረጋገጫ ሰርቲፊኬት ሊኖራችሁ ይገባል። ባለፈውም እንደነገርኳችሁ ይህ ሲኦሲ ኦንላይን የሚታይ መሆን አለበት። በየክልሎቹ የሲኦሲ ሴንተር ዌብሳይት ላይ ስትገቡ ኮድ አላችሁ። እዚህ ጋር ሰርቲፊኬታችሁ ላይ ኮዱን አስገብታችሁ የሚታይ የሚወጣ መሆን አለበት ነው። አምስተኛ የዲግሪ መግቢያው ኖት ዛት እዚህ ደግሞ ውጭ ሀገር የተማራችሁ ሰዎች የዲግሪ መግቢያው ከውጭ በተገኘ የትምህርት ማስረጃ ከሆነ ከባለስልጣኑ የተገኘ የአቻ ግመታ ወይም ደግሞ ኢኩቫለንት ደብዳቤ ልታያይዙና ሊኖራችሁ ያስፈልጋል። ስድስተኛ የማስተርስ ዲግሪን ለማረጋገጥ ከሆነ የምትሄዱት ወደ ኢቲኤ ቅድሚያ የመጀመሪያ ዲግሪ
ከላይ በተገለጹት ያሁን ያወራናቸው በመጣናቸው መንገድ መረጋገጥ አለበት። ከላይ ያልኩት ምንድነው? መጀመሪያ ከኮሌጁ ከተማራችሁበት ዩኒቨርሲቲ ወይም ኮሌጅ የተረጋገጠ፣ ከዛ ቀጥሎ ደግሞ የግል ከሆነ የተማራችሁት ክልል ላይ ያልኳችሁ ማለት ነው። 7ኛ የስም ለውጥ ካለ፣ ስማችሁን አስቀይራችሁ ከሆነ የስም ለውጥ ካለ የፍርድ ቤት ውሳኔ የተላለፈበት ኦሪጂናል ማስረጃችሁ ያስፈልጋችኋል። እነዚህ ሪኳየርመንት ነው እያወራሁ ያለሁት። ከላይ የተጠቀሱትን እነዚህን ከ1 እስከ 7 የጠቀስኳቸውን አስፈላጊ የሆኑ ማስረጃዎች ከፊትና አስምሩበት፣ ከፊትና ከኋላ ማለትም ከፊትና ከኋላ እስካን በማድረግ በኢቲኤ ዌብሳይት ማለትም neta.gov.et ገብታችሁ ማመልከት ትችላላችሁ ማለት ነው። አልጨረስኩም፣ ማመልከት እንዳትቀጥሉ። አዲሽናል ቲፖችን ልንገራችሁ። እነዚህ አዲሽናል ቲፖች የምነግራችሁ ቲፖች ብዙ ሰው አይነግራችሁም። በጣም እርግጠኛ ሆኜ ነው የምነግራችሁ ከኤክስፔሪየንስ እና ከዛ የሚንገላቱ ሰዎችን ዴታ ኮሌክት አድርጌ እንዲሁም ደግሞ እኔ ጋር የገጠሙኝ ሰባስቤ ስለምነግራችሁ እነዚህ ከላይ የነገርኳችሁ ሪኳየርመንቶች በዌብሳይቱም ገብታችሁ ማግኘት ትችላላችሁ። በነገራችን ላይ በኢቲኤ ዌብሳይት ግን አሁን የምነግራችሁ ግን አክቹዋል ስራው ላይ ስትገቡ የሚያጋጥሟችሁ አንዳንድ ነገሮች ለኤክስፔሪየንስ ይጠቅሟችኋል። ባለፈው እንደነገርኳችሁ አክቹዋል የሆኑ ነገሮችን ነው የምነግራችሁ። አዲሽናል ቲፕ በሚል ልጨምርላችሁ። አንደኛ የፋይዳ መታወቂያ ወይም ደግሞ ናሽናል አይዲ ኢዝ ሪኳየርድ። በቃ የግድ ያስፈልጋችኋል። ናሽናል አይዲ ከሌላችሁ ከዚህ ጋር አሁን ከምትሄዱት ኢቲኤ ቢሮ ላይ አትሄዱ። ዌብሳይቱ ላይም ስትገቡ የተገናኘ ስለሆነ ናሽናል አይዲያችሁን ስታስገቡ ስለሆነ ፎቶውና ስማችሁን የሚያመጣላችሁ ናሽናል አይዲ የግድ ነው። ናሽናል አይዲው ፊዚካሊ አይደለም የሚያስፈልጋችሁ፣ ኤፍአይኤን የሚባለው ቁጥር ካላችሁ የስ ይካን ጓ ሄድ ማለት ነው። አንዱ እሱ ነው። አዲሽናል ቲፕ ነው እየነገርኳችሁ ያለሁት። ሌላው አዲሽናል ቲፕ አንዱ ለአንዱ ፕሪ ሪኳየርመንት ነው። ለምሳሌ ዲግሪያችሁን አውተንቲኬት የምታደርጉ ከሆነ ዲፕሎማችሁ አውተንቲኬት መደረግ አለበት። ማስተርሳችሁን አውተንቲኬት ለማድረግ ከሆነ የምትሄዱት የዲግሪያችሁ አውተንቲኬት መደረግ አለበት። ዲፕሎማችሁን ከሆነ አውተንቲኬት የምታደርጉ ሲኦሲ እና ወይም ደግሞ ግሬድ 12 ከሆነ በግሬድ 12 ከሆነ ፕሪ ሪኳየርመንት ነው። ስለዚህ አንዱ ለአንዱ ፕሪ ሪኳየርመንት ነው ማለት ነው፣ ከግሬድ 12 እስከ ማስተርስ ድረስ። ያ ብቻ ፕሪ ሪኳየርመንት ነው ስላችሁ ከመንግስት ዩኒቨርሲቲ ከሆነ ባለው ቀደም እንደነገርኳችሁ አንዴ ብቻ ነው ከኮሌጁ ዲንና በኮሌጁ ሬጂስትራል ይደረግና ከዛ በኋላ ችግር የለውም ተቀባይነት አለው ኢቲኤ ጋር ስትሄዱ። ከግል ከሆነ የተማራችሁት ግን ተቋሙ የግል ሆኖ በክልል ደረጃ ከሆነ የተዋቀረው በክልሉ ደረጃ የግል ትምህርት ቤቶችን የሚያረጋግጥ ቅድም የነገርኳችሁ የትሬኒንግ የቲቪቲ ትሬኒንግ ኢንተርፕራይዝ የሚባለው ተቋም ላይ የግድ በክልል ደረጃ ከሆነ ድርጅቱ ወይም የተማራችሁበት ኢንስቲትዩሽን ማስደረግ ይጠበቅባችኋል። አንድ ስቴፕ አላችሁ ማለት ነው። መንግስት ከተማራችሁት ውጭ የሆናችሁ ሰዎች መንግስት ከተማራችሁት ውጭ የሆናችሁትን ነው የሚመለከተው። ሌላው ደግሞ አዲሽናል ቲፕ የምሰጣችሁ ፔመንት ኤሌክትሮኒክ ፔመንት ነው። ኢቲኤ ላይ እዛው ላይ ፎርሙን ስትሞሉ መጨረሻ ላይ ፔመንት ይመጣላችኋል። ስለዚህ ሴሽን ስላለው የሚያልቅ ደቂቃ ስላለው ክፍያችሁን በቴሌብር ወይም ደግሞ በዛው የተቀመጠው በሁለት መንገድ ነው፣ ወይ በቴሌብር ወይም ደግሞ በንግድ ባንክ መክፈል የምትችሉ መሆን አለባችሁ። አውቶ ካልኩሌትድ ነው፣ ኖት ዛት አውቶ ካልኩሌትድ ነው ያልኳችሁ። የምትከፍሉ ክፍያ አውተንቲኬት የምታደርጉትን ፎርም እየሞላችሁ ስትሄዱ ከ1 እስከ 6 ስቴፖች አሉ። 1 2 3 4 5 6 ብላችሁ ኢቲኤ ዌብሳይት ላይ ስትገቡ ማለት ነው። ቀድም ከነገርኳችሁ ዌብሳይት ላይ ስትገቡ ለማመልከት 6 ስቴፖች አሉ። ከ6ቱ ስቴፖች እየሞላችሁ ስትሄዱ ራሱ ይሄን ታደርጋለህ ይሄን ታደርጋለህ ይላል። እየጠየቃችሁ ይሄዳል። በመጠየቃችሁት መሰረት አውቶ ካልኩሌት አድርጎ የምትከፍሉትን ክፍያ መጨረሻ ይነግራችኋል። ስለዚህ ያኔ እዛው ላይ እናንተ ኦንላይን መክፈል መቻል አለባችሁ፣ የተወሰነ ሰዓት ስለሆነ ያለው ማለት ነው። ስለዚህ ብር በነገራችን ላይ ኤስቲሜት ለማድረግ በአንድ ፔጅ ለአንድ ፔጅ ማለት ነው ለአንድ ፔጅ 200 ብር ነው። ካልኩሌት ማድረግ ትችላላችሁ ራሳችሁ። አሊያ ግን ራሱ መጨረሻ ስለሚነግራችሁ እዛ ጋር ኦቲፒ ልክላችኋል፣ መክፈል መቻል አለባችሁ። እንደነገርካችሁ ኤሌክትሪክ ፔመንት ስለሆነ
ቴሌብር ወይም ደግሞ የንግድ ባንክ መክፈያ አዘጋጅታችሁ መጠበቅ መቻል አለባችሁ። ሌላውን አዲሽናል ቲፕ ላይ ነው እየሄድኩ ያለሁት። በጣም ስለሚጠቅሟችሁ እነዚህን ያዟቸው። ፋይል ሳይዝ ማተርስ። የኢቲኤ ሲስተም ላይ ስትገቡ አንዳንድ ችግሮች ያጋጥሟችኋል። ምን አይነት ችግሮች እንደሚያጋጥሟችሁ ታውቃላችሁ? ፋይል ለምሳሌ አይ ቲንክ 1 ሜጋባይት መሰለኝ ገብታችሁ ታዩታላችሁ ስትሞሉ 1 ሜጋባይት የሆነ ፋይል አታች ስታደርጉለት ፋይል ሜጋባይታችሁ በዝቷል አይልም። የሲስተሙ ችግር ነው። ምንድነው? ዝም ብሎ የሆነ ኤረር ነው የሚያመጣላችሁ። ስለዚህ እናንተ እርግጠኛ ሆናችሁ ፋይል ሳይዛችሁ መጀመሪያ ከ1 ሜጋባይት በታች መሆኑ እርግጠኛ ስትሆኑ ነው አፕላይ ማድረግ መቻል ያለባችሁ። እሱን ቼክ አድርጉ። ሌላው ሰፓሬትሊ መርጅ ዶክመንት ማድረግ አለባችሁ። ለምሳሌ የዲፕሎማ ከሆነ የዲፕሎማችሁን ይሄንና አንዱን ሳይድ ኦሪጂናል ሳይዱንና በጀርባ አውተንቲኬት የተደረጉትን ይሄን አውተንቲኬት የተደረገውን በአንድ ስቱደንት ኮፒያችሁን ደግሞ እንደዚሁ በአንድ ለብቻው ምናምን ነው የሚጠይቃችሁና እንደዚህ አድርጋችሁ ማዘጋጀት አለባችሁ። ስለዚህ መርጅ ለማድረግ የምትጠቀሟቸውን አፕሊኬሽን የሞባይል አፕሊኬሽን ብትጠቀሙ ሪከመንድ አደርጋችኋለሁ እኔ። ወይም ደግሞ ኦንላይን ገብታችሁ አይላቭ ፒዲኤፍ የሚል ዌብሳይት ላይ ገብታችሁ ራሳችሁ ይሄን ስራ የሚሰራላችሁ ነው። ሌላው ሲኦሲ ላይ አንደርላይን ዚስ ፕሊዝ። ሲኦሲ ላይ ኦልድ ከሆነ ሲኦሲያችሁ ቬሪፊኬሽን ሌተር ባለፈው እንደነገርኳችሁ ያስፈልጋችኋል። የድሮ ሲኦሲ ከሆነ ኦንላይን የማይታይ ከሆነ ማለት ነው። ኦንላይን የእናንተ ሲኦሲ የማይወጣላችሁ ከሆነ በተፈተናችሁበት ለሱ ሰፖርት ሌተር ያስፈልጋችኋል። የት? ከተማ አስተዳደር ድሬዳዋ ወይም አዲስ አበባ ከሆናችሁ ከቲቪቲ ኢንተርፕራይዝ ቢሮ፣ ክልል የሆናችሁ ደግሞ የክልል የቲቪቲ ኢንተርፕራይዝ ቢሮ ስር ሲኦሲ ሴንተሮች አሉ። የሲኦሲ ምዘና ሴንተሮች አሉ። ከዛ ሄዳችሁ ሰፖርት ሌተር ማጻፍ ይኖርባችኋል ማለት ነው። እንዳትደክሙ ቀድማችሁ እንጨረሳችሁ ካልሄዳችሁ አያስተናግዷችሁም። በነገራችን ላይ እያወራችሁ ያለው ነገሮች በሙሉ መስት ሪኳየርመንት ናቸው። በቃ ካልሆነ አትሂዱ። ሌላው ፕሮሚስ ሲኦሲ የሚባል ካለባችሁ አትድከሙ። ወደ ኢቲኤ ቢሮ አትሂዱ። ፕሮሚስ ሲኦሲ ማለት አንዳንድ ተቋማት እንደምናውቀው እዚህ ሀገር ሲያስተምሩ ዲግሪያችሁን ስትማሩ የዲፕሎማ ሲኦሲ ባይኖራችሁም እየተማራችሁ ታመጣላችሁ ብለው ያስጀመሯችሁ ፕሮሚስ ሲኦሲ ይባላል። እሱ አይሰራም። በቃ በኢቲኤ ቀድማችሁ ተፈትናችሁ ማዘጋጀት መቻል አለባችሁ። አይሰራም እሱ። እንዳትሄዱ፣ አትድከሙ። ሌላው ከዚሁ ከሲኦሲ ላይ ሳንወጣ ሲኦሲ ሌቭል ትምህርታችሁ እስከ 3 ተምራችሁ እስከ ደረጃ 3 ተምራችሁ በሌቭል የተማራችሁ ሰዎች ዲፕሎማ ዲግሪያችሁን የጀመራችሁ ሰዎች ምን ይዛችሁ ሲኦሲ 4ን ተፈትናችሁ ምናምን ብለው አንዳንድ ተቋማት አጭበርብረው አስመዝግበዋችሁ አስመርቀዋችሁ ሊሆን ስለሚችል እሱ አይሰራም። የግድ ትምህርታችሁም ሲኦሲያችሁም ደረጃ 4 መሆን አለበት። ካልሆነ አትድከሙ፣ አያስተናግዷችሁም። ኪሳራ ነው የሚሆንባችሁ። ሌላ ተመዝግባችሁ እንደጨረሳችሁ እዚህ ኦንላይን ሲስተሙ ላይ ተመዝግባችሁ እንደጨረሳችሁ አፕሊኬሽን ነምበር በኢሜል ይላክላችኋል። ያችን ኢሜል ማጥፋት የለባችሁም። ከዛ ኢቲኤ ቢሮ ስትሄዱ ያችን ቁጥር ስትነግሯቸው ነው የእናንተን ተራ የሚነግሯችሁ። እሱን እንዳትረሱ መያዝ አለባችሁ። ስትሞሉ የሚቀርባችሁ ቦታ ላይ ምረጡ። ለምሳሌ መስተናገድ የምትፈልጉት የኢቲኤ ብዙ ብራንቾች አሉ። የሞሰቭ የሚባል አለ። ሜን ሄድ ኦፊስ 6 ኪሎ ላይ የአሜሪካ ኤምባሲ ፊት ለፊት ያለው አለ። ስለዚህ ከሚቀርባችሁ ቦታ ላይ ምን አድርጉ? ምረጡ። ከሚቀርባችሁ ቦታ ላይ መምረጥ ይኖርባችኋል። አይ ቲንክ የሞሰቭ አገልግሎት የ100 ብር ምናምን ተጨማሪ ክፍያዎች አሉ። ግን ጥሩ ሰርቪስ ስለሆነ ብትከፍሉ ጥሩ ትስተናገዳላችሁ። አሊያም ሄድ ኦፊስም ብትሄዱ አሁን አይድል ናቸው። ይሄ ነው አንዱ ቲፕ የምነግራችሁ። ሌላው ቴክስት አትጠብቁ። ከሞላችሁ በኋላ ይሄን ሲስተም ኦንላይን ወረፋ ምናምን በስልካችሁ ይመጣል የሚል ይደርሳችኋል። የስልካችሁን እየጠበቃችሁ ቁጭ አትበሉ። ዝም ብላችሁ ከሳምንት በኋላ አፕላይ እንዳደረጋችሁ ከ3 ከ4 ቀን በኋላ ከቀናት በኋላ ሂዱ፣ ያስተናግዷችኋል። ሌላው እነዚህ ነገሮች አዲሽናል ቲፖች ወይም ተጨማሪ ቲፖች ስለሆኑ እንዳትረሷቸው፣ አጥብቃችሁ ያዟቸው። ከኤክስፒሪየንስ የተገኙ ስለሆኑ ማንንም አይነግራችሁም እንደዚህ አይነት ነገሮች። ምናልባት እንደተጨማሪ ከዛው ላይ የ12ኛ ክፍልን ቼክ የምታደርጉበት ዌብሳይት እዛው ጋር አለላችሁ። ከኢቲኤ ቢሮ ስትሄዱ ከቢሮ ላይ ተለጥፎላችኋል። በዛ ገብታችሁ የ12ኛ ክፍላችሁ ትክክለኛነት ራሳችሁ አረጋግጣችሁ ከሄዳችሁ እዛው ከገባችሁ ያስተናግዷችኋል ማለት ነው። በጣም ቬሪ ሲምፕል ነው። ይሄ ፓርት 2 እንደ ፓርት 2 ይሄ ነው እንግዲህ ኢቲኤ ጋር ያለው ፕሮሰስ ይሄ ነው የሚገጥማችሁ። ፓርት 3 ላይ ደግሞ እንቀጥላለን። እስከዚህ ድረስ ለቅጥር የምትፈልጉት ማለትም
መረጃችሁ አውተንቲኬት እንዲደረግ የምትፈልጉት ለቅጥርና ለሀገር ውስጥ ፕሮሰስ ከሆነ እስከዚህ ይበቃችኋል። ይሄው ነው። ለቀጣይ ደግሞ ፓርት ሲሪ ላይ የምመጣው ደግሞ ውጭ ጉዳይ ሚኒስቴር ውጭ ሀገር ምናልባት ስኮላር የመሄድ እድል ካላችሁ ውጭ ሀገር ፕሮሰስ ካለባችሁ ምናምን ከዚህ ቀጥሎ ደግሞ ውጭ ጉዳይ ሚኒስቴር ስትሄዱ እንዴት ነው የምታደርጉት ምንድነው አስፈላጊነቱ የሚለውን ይየላችሁ የምመጣ ይሆናል በፓርት ሲሪ። ፒስ ይመቻችሁ።